የሆነው ቤተሰቦቻችን የታንክስጊቪንግን ቀድመን ነበር የምናከብረው አንዳንድ ሰዎች ከከተማ የሚወጡ ስለነበሩ ለዛ እየሄድኩኝ ብቻዬን ነበርኩና ድራይቭ ያረኩ ነው አንዳንድ ጊዜ 2 ሰዓት ምናምን ከሚዩት አለብኝ በመሃል ነው ወደዛ እየሄድኩኝ የጸሎት ነገር ትዛለኝና እናቴ በጣም የጸሎት ሰው ናት ጠንከር ያለ ጸሎት እኔ ደግሞ ብዙ እምነቴም ጠንካራ ነው ብዙም ጸልያለሁ በየራሴን ኮንሲደር ማድረግ ሰው አይደለሁኝም እና እሷ ግን ያ ትልቅ የህይወት እንትኗ ነው መርሃ ግብሯ ነው በቃ ምንም አይነት ነገር በጸሎት የማስጀምረው ነገር የለምና ለሷ ያ የተዋሃዳት ነገር ነው በጣም ነው ለኔ በቃ ማደንቃቱ ለጊዜና ይሄን የምናገረው ነገር እንደዚህ ነው እሷ እንደዚህ ምናምን ብዬ እንትን ለማለት ሳይሆን እንጆስ ሌላ ፖይንት ስላለኝ ነውና ያ በቃ ትልቅ የህይወት ፓርቱ አርጋ ምትኖር ሰው ስለሆነች ለኛም እኔ አንድ ጊዜ እንደውም ባንቺ ጸሎት ነው እኛ የቆምነው ላታለውኝና ሁሉ ጊዜ በተለይ መኪና ውስጥ ስንገባ ጸሎት አርጋ ነው የምትነሳው ድሮያቶቻችን ነው ምትዝይላችኋል ወደ መንገድ ሲወጡ በሰላም ያሳደርከን በሰላም አውለን እንደዚህ እየሄዱም እየተናገሩም ይጸልያሉና እሷ ደግሞ ለከ መኪናው ስንገባ ብዙ ጊዜ በምንም ታመራ እንትን አትልም ሚሳታረግም አትስትም በቃ ሁሉ ጊዜ ነው ትዝ የሚላትና እውነቱን ለመናገር እኔ እንደውም ያ ኢንኮንቪኒየንስ ሆነ የሚሰማኝ ጊዜ አለ አልዋሽም ምክንያቱም ምንም ምክንያት የለውምና ፖይንትም ስላለኝ እንደዛ መስሎ ነገር ይሰማኝ ሁሉ ጊዜ አንዳንድ ምክንያቱ ልክ ለነሳ ስንል ነው እሷ በምንም ነገር ምትራሳው ነገር ስላልሆነ እንደዛ ታደርጋለችና እንዳልኳችሁ ቅዳሜ ድራይቭ ያደረኩ ነበር አልደከመኝም እኔ ብዙም እንደዚህ እንደው አንዳንድ ጊዜ ያው መቼም ፍጹም ሆነን እንዳለን ማለት አይቻልም ግን ራሴን ጥሩ ከሚባል ድራይቨር ማከለ መመድብ ሰው ነኝ ያለ ምክንያት እንደዚህ በጣም ፈጥን ሰው አይደለሁም ምናምንና እና የዛን ቀን ድራይቭ ያደረኩኝ መኪናው ወደ I think 65 አካባቢ ይመስለኛል ወደ እየቀነስኩ እየመጣሁ ነው ብቻ አሁን እንትኑን መደም ባላስታውስምና ጂፒኤስ እንትን ያለ የፈጠነ መንገድ 5 minutes ምናም ሴቭ ማድረግ ትችላል እሱን ክሊክ አድርጌ እሺ ብዬ ማላቀው ኤግዚት ነው ማለት ነውና እዛ ላይ ለመውጣት ስፒዴን ለካ መቀነስ እንዳለብኝ አልቀነስኩም እንደዛም ፈጥኖ እንትኑ ተርኑ ይመጣል ብዬም አልገመትኩም በዛ ላይ ደግሞ በጣም ቀጠን ያለች መንገድ ናት እኔ ካለሁበት አነስ ያለ መንገድ ነውና እሱ ላይ ነው እንትንም ብለው በቃ ሳላስበው ደረሰ ማለት ነው እንትኑ ተርኑ እና መኪናውን እንዴት አርጌ በቃ በጣም ከቁጥጥር ውጪ አይነት እንደመውጣት አይነት ነገር ነው ይታወቀኛል እውነቱን እንደው ልናገር ብለሆን በኔ ስኪል አቆምኩት ምናም ብዬ እንደው ብራግ ለማድረግም አልፈልግም ብቻ በሆነ ተአምር መኪናው እውነቱን በዚህ ሰዓት ብሬኩንም አደነኩትና እንደዛ በዛ ስፒድ ያንን የሚያክል ነገር እንትን ብሎ ለማዞር በፍጹም ስታስቡት የሚሆነው ነገር ወይ ወደ ግራ በኩል ወዳለው መኪና ሄጄ መታለው መኪና ላክሊ አልመኖሩ በጣም ረዳኝ ካልሆነም ደግሞ አልፎ ከቁጥጥር ውጭ ስለሆነ በግራ በኩል ያለው ዲች ውስጥ ይገባል ወይ በቀኝ ወይ መኪናው ሮል ኦቨር ያደርጋል በጣም በቃ የሚገርም አይነት ነው እንትኑ እና somehow ግን ስፒዱም ቀነሰ እኔም ምንም ነገር በቃ ዲቹ ጋር አልደረስኩ ደግሞ መኪናም አለመኖሩ ትልቁ ነገር ነው ሄጄም አልተጋጨሁም ወደ መስመሩ ገባ ስፒዱን አስተካክዬ ሄድኩኝ ያስደነግጥ ነበር ፓኒክ ማድረግ እንዳለብኝም ግን አላደረኩም አሁን ይሄ በጣም እንትን የሚል ነገር ነው ምክንያቱም በፉል ስፒድ የመጣን መኪና እንደዛ ነው በዛ ስፒድ መጥቶ እንደዛ ቀዝቅዞ ወደ መስመሩ መግባቱ በጣም የሚገርም ነገር ነውና anyway ምንም ሳይፈጠር ቀረ ያም እየገረመኝ ግን ወደ አይምሮዬ ምን ነገር መጣ ጸሎት የሚለውና የናቴንም የመጸለይ ነገር የተናገርኩት ለዛ ነውና እኔ መኪናው ስገባ በፍጹም እውነቴን ነው ምንም አይነት ሀቢት የለኝም ወይም ደግሞ ሌላ ነገር ሳረግ እንደዚህ እንዲ ጸሎትን ማስቀድም ምናምን ሴት አይደለሁምና ያ ነገር ግን ወዳይም ሁለት ነገሮች ናቸው የመጡት አንደኛ
ጸልዬ ባለመነሳቴ ነው እንደ አይነት ነገር ኦልሞስት ሃፕን ያደረገው። አላደረገም፣ መሆን እንዳለበት አልሆነም እንዳልኳችሁ። ግን ስቲልም በጣም ስኬሪ የሆነ ሲቹዌሽን ነበርና እሱ አልሆነም። ሁለተኛውን ነገር ደግሞ ትዝ ያለኝ ባለመጸለይ ነው የመጣው የመጀመሪያው። ሁለተኛው ደግሞ እናቴ እንደምመጣ የዛን ጊዜ እሷ ሌላ ቦታ ናት ያለችውና ወደ እሷም ነው እየመጣሁ የነበረውና ያው እንደምጸልይልኝ አውቃለሁ እንዳልኳችሁ የሷ የ24 ሰዓት እንትኗ ጸሎት ነው። እየሄደችም እንትን እያለችም ይሄ ትልቅ የህይወቷ ፓርት ነውና ይሄ የጸሎት ሸክም እንደው አላቸው የሚባሉ ሰዎች የሉም። ለኛም ለልጆቿም ለቤተሰቡም ብቻ ሳይሆን በቃ ስለ ሁሉም ነገር ማመስገንና መጸለይ የምትወድ ሴት ናት። በጣም የሚገርም ነገር ነውና ሌላ ጊዜ በጥልቀት ይናገር ይሆናል እንትን ብዬና አሁን ግን ያው እንትኑ ብቻ ለማንሳት እርግጠኛ ነኝ ይሄንን ቪዲዮ ስታየው ለሷ ይሄ ምቾት ነገር ላይ ሰጣት ይችላል። ግን እንደው እኔ ወደ አይምሮ የመጣው ነገር ነው ከእንትን ያለ ነገር የደረሰብኝ ነገር ስለሆነ እንግዲህ ምናልባት እሷ መነሳቴን ስታክ ስለጸለየችልኝ ሊመጣ የነበረው ነገር እግዚአብሔር ቀንሶታል ብዬ አሰብኩኝ። እና ደግሞ ያው እንዳልኳችሁ ደግሞ የጊልቱም አለ ባለመጸለይ ነው የሚለውም ነገር አለ በራሴ ሳይድ። ኤኒዌይ ያ ቀን እንደዛ መጥቶ አለፈ፣ በሰላም አለፈ። ደስ አለኝ። ቤተሰቡ ሁላችንም ተገናኘን። እኔም ካለሁበት መጥቼ እነሱም ቆንጆ የታንክስጊቪንግ የምስጋና ቀን ነበረ። ከዛ በኋላ ለወንድሜም እንደውም እሱም ድራይቭ አድርጎ እዛ መጥቶ ተገናኝተን ነበርና ሁሉም ሰው ከያቅጣጫው ነው ከያለንበት የመጣው። በጣም እሱንም ማስደነገጠው የነበረው ሁኔታና በኋላ ቆይቼ እንደውም ለእናቴ ልንገራት ምክንያቱም ማስጨነቅ ነው የሚሆነው አይደለም እንደ አይነት ነገር ያው የእናቶችን ነገር ብዙዎች እናት የሆናችሁ ሰዎች ታውቃላችሁና ግን ጀስት እንትኑን ነገርኳት። ምክንያቱም ሁሉ ጊዜ ያ የምታደርገው ነገር ምን ያክል ኢምፖርታንት እንደሆነ የሆነ ነገር እኮ ሊፈጠርም ይችላል። ግን ፒስ ኦፍ ማይንድ ነገር መስጠቱ ራሱ አንዳንድ ጊዜ እንደዛ አርጋችሁ በጸሎት በምስጋና ስትነሱ እንዴት አርጎ ቀኑን መልካም አርጎ እንትን እንዴ ነው ጅማሬውን ደስ ይያላችሁ ትጀምሩታላችሁ ቀኑን ለማለት ፈልጌ ነውና ነገርኳት። በኋላ እንደዚህ ነበር ምናምን ብዬ እንደዛ ሆነ አለፈላችኋለሁኝ። በጣም ደስ አለኝ መጥፎ ነገር አለመድረሱ። ተረጋጋው። ሁሉ ነገር መልካም ነውና የጸሎትን ኢምፖርታንትነት ነው አሁንም እንዳልኩት እኔ ዛሬ ገብቼ ይሄ ተቀይሮ በአንድ ጊዜ እንደዚህ የጸሎት ሰው ሆናለሁኝ ምናምን ብዬ እንትን ለማለት መዋሸትም የለብኝም። እንደዛም ላይሆን ይችላል። ጊዜ ይፈልጋል ሁሉም ነገር። ያው በምችለው ያቅሜን እሞክራለሁና ግን እንደዚህ ጸንታችሁ ምጸልዩ ለሰው ምጸልዩ ልክ እንደናቴ ማለት ነው ስለ ሳሩ ቅጠሉ መመስገን በቃ የእግዚአብሔር ነገር ሁሉ ጊዜ እንትን ይያላችሁ የምታረጉ ሰዎች በጣም ነው ማደንቃችሁና እግዚአብሔር ይባርካችሁ፣ ያንንም ነገር ይጨምርላችሁ። ለኔም ደግሞ ጸልዩልኝ የጸሎት ህይወት የጠነከረ እንዲሰጠኝና አንዳንድ ጊዜ 5-10 ደቂቃውን አይነት ሳይሆን በደንብ በትጋት እንደዛ ባረጋው ደስ ይለኛል። በጣም ትልቅ ልምምድ ነው፣ ዴዲኬሽን ነው። እኔ በጣም ነው ማደንቃቸው እንደዚህ ሁሉ ጊዜ ዘውትር ተግተው የሚጸልዩ ሰዎች፣ እግዚአብሔርን የሚያመሰግኑ ሰዎች ምን አይነት መታደል ነው። እና አንዳንድ ጊዜ it's never too late right በእድሜ ምናልባት እዚህ ድረስ እንኳን እንደዛ ሳላረግ ብደርስም ከዚህ በኋላም ሆኖስ ተስፋ ይኖራል። ለማንኛውም ነገር አይደል ኤቭሪዴይ የተለየ ተስፋ ይዞ ይመጣል። እኔም እንደዛ መጠነክር ሴት ልሆን እችላለሁኝ። ስለ ፊውቸሩ ተስፋ አለኝ እና እሱ ለነግራችሁ ነው። መልእክቴን አብዝቼው ከሆነ ብቻ እኔም ያም ነገር ስላለፈልኝ ደስ ብሎኛል። እንደገና ደግሞ የሷንም ጥንካሬ ለእንትን ለማለት ፈልጌ ነው። እና ደግሞ እንደዚህም ደግሞ በርትታችሁ ለሰው ለሁሉ ነገር ሁሉ ጊዜ በምስጋና በጸሎት የምትኖሩ ሰዎች እንደው እንዴት ያስደስታል። እና መንፈሳዊ ቅናት ነው የሚባለው፣ ያስቀናልም። እንደሱ በሆን እንደዛ አይነት ነገር ቢኖረኝ ማለት ነውና ጸሎታችሁ አይለኝ። እንግዲህ እኔም ወደዛ አይነት ህይወት እንድገባ በዛ መታምኑ ሰዎች ማለት ነው። በጣም አመሰግናለሁኝ። ዛሬ ሮብ ነው። ነገ እንግዲህ ታንክስጊቪንግ ሁለተኛውን ዙር ደግሞ እኛ ፋሚሊ ለናከብር ተዘጋጅተናል። ደስ ይላል። በጣም ወደው አመት ባል ነው ታንክስጊቪንግ የምስጋና ቀን ነውና